አምራል በጣም ይሄ እንግዲህ ማደሪያ ቤታቸው ነው። አልহামዱሊላህ ሴቶቹ ማለት ነው እዚህ ውስጥ ነው የሚያድሩት። እዛ ያው አጋጣሚ ደግሞ አልጋ ላይ ተኝቶ አይደለም የቀሩት እስካሁን ድረስ ወርም አልሞላውም። የሆነ አልጋ ቁርአንን የሚቀሩት ልጆች ምን ማድረግ አለብኝ ያ ረቢ ያለ ስል አጋጣሚ ይሄን አልጋ ከእንትን አገኘሁኝና ለአንድ ወንድሜ አዲስ አበባ ነው ያለ። ዝም ብዬ እኮ ነው ስልኩን ብቻ አገኘሁኝ ከቲክቶክ ደወልኩለት። ይሄ አልጋማ ለቁርአን መሆን አለበት አልኩኝ። ከዛ ደወልኩኝ በቃ ጨነቀኝ። ለካ ብር እንዳዘጋጀኝ ነገር ስንት ነው ምናምን ዋጋውን ተስማማን 40 ሺህ ምናምን አለኝ። አይምሮዬን ላሳርፋት ነው እንግዲህ ጨነቀኝ። መጣው ዱዓ አደረኩኝ። የበቀደሙንማ ሰላቅም ወላሂ ዱዓ አደረኩኝ። ያ ረቢ ይሄ አልጋ እዚህ መርከዝ ካልገባ በቃ እኔ አልታክም ማለት ጀመርኩኝ። ብታይ ሱብሃንአላህ በ15ኛው ቀኑ የሆኑ ትርኮች አረፋ ውስጥ መጡ። እሺ መጡ ምንድነው የምትፈልጊ ምናምን አንድ ወንድሜ ፉአድ የሚባል አላህ ያሳድገው ከፍ ያለበት ቦታ ላይ ያስቀምጥልኝ አይቀይረው እነሱን አመጣቸው። ምን ትፈልጊያለሽ ተባልኩኝ። አልጋ አልኩኝ። አጋጣሚ ስንፍሬ 25 ፍሬ ሌላው ደግሞ እየተሰራ ነው ገና ምን ተቀበላቸው ማለት ነው። አጋጣሚ እነዚህ ገብቶልሽ ነው 25 ፍሬ አልጋ ይገባል። ምክንያቱም በየአመቱ ቢያንስ ከ20 እስከ 25 ተማሪ ስለምትቀበይ በየ2 አመቱ ግን ዘንድሮ አላህ ካለ 40 ያለን ነው። ቢስሚላህ አላህ ቁዋለው ማሻአላህ 20 ተማሪዎች ስለነበሩ የመቀበል አቅሙም ስላለሽ ደግሞ በቃ 25 ይሆነልኝ ብለሽ 5 ጨመርሽበት። ስለዚህ ለጊዜው 4 ነው የገባው። ሌላ ጊዜም ይገባል። እኔማ እንደው ማን ነው የኔ መንገድ ቤተሰብ እንዶችን ቤት በአልጋ ቢሞላት እያልኩ ነበረ። ሱብሃንአላህ ግን ደግሞ ተቀድማቸዋል። በቃ ሌላ ኸይር ስራ እንፈልጋለን። አብሽሩ። ይሄ በጣም ነው የሚያምረው። አራ ከዶዝ ትያለሽ ነገር አይ ሀቅ የሆነብኛል ወይስ ሊያት ደስ አለችኝ ሳያት ማሻአላህ። ማን ነው ሙሽራ? ይሄን ደግሞ ለእንትን ነበር። እስቲ በእናት ቆይ ያምራል። እንዴት ተደርጎ እንግዲህ ተገኝቷል። የሆነ ሰው ሊዳር ነው ማለት ነው። እቺ ካለች ሙሽራ አለች ማለት ነው ከዶ ቤት። እሱም በኋላ እናያለን። እስቲ የሆነች ሙሽራ አጠፋም ማለት ነው። ማሻአላህ ያምራል በጣም አልሐምዱሊላህ። ስለዚህ ይሄ መኝታ ክፍላቸው ነው ማለት ነው። ግን አሁን የሚታየኝ አሁን ስንት ፍራሽ ነው? 1 2 3 4 5 ለምን ሌላውን ደግሞ ወደ ቤተሰቦች ምትወስደዋሉ። የምንቀበላቸው ልጆች አሉ አይደለ? እስከዛ ቦታውን ይለቃሉ። ካሁን በኋላ ደግሞ እነሱን ዛሬ ሸኝተናቸው ምዝገባ እንጀምራለን። ስለዚህ እነዚህኞቹ አሁን 2 አመት ሂብዛቸውን አክተመው ጨርሰው ስለሆነ ፍራሹም ሁሉ አብሮ ወጥቷል። ሁሉንም ወጥቷል። ይሄ ብቻ ያለው የነ ሐሰናት ምናምን ነው። ስለዚህ እንደዚህ ያለ አሁን እዚቹ ጋር ባለንበት በአላህ ፍቃድ እንግዲህ ከዶ በ2019 ወደ 40 የሚሆኑ ሴት ተማሪዎችን ብቻ ነው ወንዶችንም ነው አሁንም ቀጣም ተቀበዩ ሴቶች ላይ ነው መሰራት ያለበት። አላህ ካለ የወንዶች እዚህ ማከል ሞልቷል። ግን ሴቶቹን ደግሞ እዚህ የሚማሩትን ወላሂ እንዴት እንደሚጎራረሱ ከባላቸው ጋር እንዴት መኖር እንዳለባቸው ሲሄዱ ምናምን እቃቸው እንዴት ማንሳት እንዳለባቸው ሁሉንም ስለ ሸሪዓ በቃ አላህ ይጨምርላቸው። እዚህ ነው የሚማሩት። ቁርአንን ብቻ አይደለም ደግሞ በዛ ላይ አቂዳንም ተውሂድ ላይ እንዴት ብሎ መጠንከር እንዳለባቸው ምናምን እና እዚሁ ማሻአላህ። ስለዚህ ሴቶች ላይ ትኩረት አድርገሽ ነው የምትሰሪው። እዚህ የነበሩት እንግዲህ እንዳለ ቁርአን ያፈዙ ወደ 18 የሚሆኑ ሁሉም ሴቶች ናቸው። በቀጣይ ደግሞ 40 ተማሪዎችን ከየሀገሩ ነው ወይስ ከጅማ ብቻ? አረ ከየሀገሩ ከጅማ ለአሁን ቀድማችሁ ማምጣት አለባችሁ። የትም ኑሩ የትም ይኑሩ። ከጅማ ለምሳሌ አንድን ሴት ብንወስድ ከሌላ ሀገር ደግሞ አንድን ሴት ነው እንደዛ ያያለን 40 በፈተና ተወዳድረው ይገባሉ። እንዳያመልጣችሁ ለማለት ነው። በዚህ አጋጣሚ እንግዲህ 2 ነገር አለው የኔ መንገድ ለናንተ ብስራት ማለት ነው። አንደኛው ነገር እንግዲህ ሴት ሆናችሁ የሂፍዝ ማዕከል ውስጥ መግባት ፈልጋችሁ ያልገባችሁ እስካሁን ድረስ ካላችሁ እንግዲህ ከዶን ታቋታላችሁ በብዙ ነገር እሷ ጋር መታችሁ እንግዲህ ጅማ ላይ ሂፍዛችሁን መቀጠል ትችላላችሁ። ሌሎች ደግሞ የኔ መንገድ ደግሞ ቤተሰቦች አላችሁና እነዚህ 40 ተማሪዎችን አንዳንዳቸውን መያዝ ሊሆን ይችላል። ምክንያቱም አዳሪ ስለሆኑ ቀለባቸው ሙሉ መቻል አለበት፣ አልባሳታቸው መቻል አለበት። በሚቆዩባቸው አመታት ውስጥ ሙሉ ለሙሉ ወጫቸውን የምትሸፍነው ከድጃ ስለሆነች እሷን ማገዝ ይኖርባቸዋል ብዬ አምናለሁኝ። ይሄ እንግዲህ አንዱ ለእናንተ ማበስራችሁ ኸይር ስራ ነው። ይሄ ጥሪ ማለት ነው። ስለዚህ እንዳያመልጣችሁ።